Spending time far away was never what I meant. ሰላም እንዴት ናችሁ? የፈቲ ብሎግ አማሪክ ላይ ትገኛላችሁ። ሰው አሁን ቤቴን ላስጎበኛችሁ ነው። ቤቴን እያስጎበኛችሁ በዛውም እናወራለን። ያው ቤቴን ስላችሁ ገዝቼ አይደለም ተከራይቼ ነው የወጣሁት። ሰው ከፋሚሊ ተከራይቼ የወጣሁት ለመጀመሪያ ጊዜ ነው። እዚሁ አዲስ አበባ ውስጥ ነው። ሰው ቤቴን አስጎበኛችኋለሁ ማለት ነው። ሬዲ ጋይስ? ሬዲ ናችሁ? እሺ፣ ከማስተር ቤድሩም ነው የምጀምረው። ይሄ መኝታ ቤቴ ነው። መኝታ ቤቴ ይሄን ይመስላል። በዚች ጋር ኖርማሊ ኮፊ እና ትንሽ ምሳ ልበላ ነው እና ኮፊ ልጠጣ ነው ይዘን እንመጣለን። ኪችን ላይ ኮፊ ጥጃለሁ። ይህን ሁላ ያያችሁ ነው አይደለም? እሺ። ከዛ ደግሞ አሁን ደግሞ የዋናው መታጠቢያ ቤት ባኞ ቤት አሳያችኋለሁ። የዋናው መኝታ ቤት መታጠቢያ ቤቱ ይህን ይመስላል። ይሄኛው ውሃ ስለሚሄድ ብዙ ጊዜ አክቹዋሊ ብዙ ጊዜ ማለት አይቻልም። ሰኞ አንዳንዴ ይኖራል፣ ግን ብዙ ጊዜ አይኖርም እና ማክሰኞ ከዛ ሮብ ማታ ነው የሚመጣው። ሰኞ፣ ማክሰኞ፣ ሮብ ነው የማይኖረው። ሰኞ ግን ብዙ ጊዜ ይኖራል፣ አንዳንዴ ነው የማይኖረው። ስለዛ ስለሆነ ውሃ ምናምን እዚህ ባኞ ቤት አስቀምጣለሁ። ብቻ ግን ይሄን ይመስላል ዋናው ባኞ ቤት ማለት ነው። ባኞ ቤት አክቹዋሊ ባኞ ቤት ሁለት ነው ያለው። አሁን ደግሞ ወደ ቀጣይ 3 ቤድሩም ነው። ሁለተኛው ቤድሩም ላሳያችሁ። አክቹዋሊ ይሄኛው ሁለተኛው ቤድሩም ነው የሚባለው ቤድሩም ነው። ይሄ ሁለተኛው ቤድሩም ነው የሚባለው። እኔ ግን እንደ ኦፊስ ነው የምጠቀመው ይሄኛውን። ይሄ ኦፊሴ ነው። ወንበር ምናምን ገና አልገዛም። በነገራችን ላይ እዚህ ስገባ ምንም ይሄ ኮሊደሩ ነው። እዚህ ስገባ ማለት ነው ጋይስ ቤቱ ባዶ ነበረ ማለት ስገባ እንዴት እንደገባው ምናምን እነግራችኋለሁ። መጀመሪያ ቤቱን ላሳያችሁና ይሄ ቤድሩም 2 ነው። እንደ ኦፊስ የምጠቀመው ነው ያልኳችሁ። አሁን ወደ ሌላኛው ቤድሩም ወደ 3ኛው ቤድሩም ይዣችሁ ሄድ። ይሄ ተቆልፏል መሰለኝ። እሺ፣ ይሄ 3ኛው ቤድሩም ነው። ጌስት ሩም ነው። አክቹዋሊ እንደ ጌስት ሩም ነው የምጠቀመው። ፋሚሊ ምናምን ሲመጣ እጠቀምበታለሁ ማለት ነው። ይሄኛውን እስካሁን መቶ ያደረ ፋሚሊ የለም፣ ግን ፋሚሊዎች የመቶ ማደር ቢፈልጉ እዚህ ያደርጋቸዋለሁ። ይሄ ጫማ የምታዩት እዚች ጋር የጫማ መደርደሪያ ገና አልገዛውም እና ለዛ ነው። እና ብቻ ግን ይሄ ጌስት ሩም ነው። ስንታየን እስካሁን 3 ቤድሩም። ይሄኛው ሁለተኛው ባኞ ቤት ነው። ልብስ ምናምን ዘፍዝፍ ያለው እንደምታዩት የእንግዳ ባኞ ቤት ነው ይሄኛው። ሻወርም አለ ነገር አለው። አሁን ወደ ዋናው ክፍል ወደ ሳሎን ቤት ይዣችሁ ልሄድ። ይሄ ሳሎን ቤቱ ነው ጋይስ። ሳሎን ቤቴ እንግዲህ ይሄን ይመስላል። አሁን ወደ ኪችን ይዣችሁ የሚሄደው ኖርማሊ የጫማ ማስቀመጫ አለው እዚህ ጋር ልክ እንደገባችሁ፣ ግን እኔ ስላልገዛ ነው መደርደሪያ። ቡና ጥጃለሁ። አያችሁ ሲፈላ ደረስኩ። ላጥፋው ቶሎ ማይጋሽ ሳይገነፍል ደረስኩበት። አያችሁት? ጨርቅ ሊያዝና ቡናዬ ደርሰዋል። እንደገና ደግሞ ከስር ኦቨን ውስጥ ደግሞ ላዛኛ እያሞኩ ነው። ኪችኔ ይመስላል። ኪችኔ ሳላሳያችሁ ቡናው ሲፈላ እንዳይገነፍል ፈርቼ ወዲያውን እንትን አልኩኝ። ይኸኛውን እንቀር። እንደምታዩት ኪችኔ ይሄን ይመስላል ጋይስ። እዚህ ጋር ኦቨን አለችኝ፣ ትንሽዬ ድስት አለኝ፣ ቢላ ምናምን ማንኪያ እዚህ ጋር ቢላ ማማሲያ ምናምን እዚህ ጋር ነው ማስቀምጠው። ዳቦ ምናምን ደግሞ እዚህ ጋር ነው። ዳቦ እንጀራ ምናምን እንቁላል አለኝ። እዚህ ጋር ፍሪጅ የለኝም ጋይስ። ይኸው እንትኖቹን ራሱ እነዚህ ቬጅቴብል ምናምኖቹንም እዚህ ጋር ነው ማድረጋቸው። እንደምታዩት ይኸው የእቃ ማድረቅ አለኝ። እቃ ማጠቢያ አጥቤ ማድረግበት አለኝ። ከዛ ሲንኳ አለ፣ እቃ ማጠቢያ ምናምን ነገር። ይህን ይመስላል። ቡናዬም ሬዲ ነው። አሁን ቡናዬን ይዘን ሄደን እናወራለን፣ እነግራችኋለሁ ስለቤቱ። እስኪ እዚህ ጋር ካሜራውን ላስቀምጠውና ምግቤን ይዤ ወደ መኝታ ቤት እንሂድ። የቴክ ጊፍት ነው። በጣም የምወደው ኮቪንስ ምግብ እናጣና ሊታያቸው ወደዚህ ጋር
ቡና ይደርሰዋል እንደምታዩት። ያዛኛው ሞቋል። እዚህ ጋር ኮፊ እና ደግሞ ቴምር አለኝ። ልጃቸው ሄዳለሁ ወደ መኝታ ቤት። እዛ ቁጭ ብለን እናወራለን ጋይስ። ጋይስ አሁን ምግብ ልበላ ነው። ምግብ እያወራሁ ላወራችሁ ወይስ ቡና እየጠጣሁ ላወራችሁ? ብቻ ግን ቁጭ ብለን እናወራለን። እሺ አይ ቲንክ ከበላሁ በኋላ ብናወራ ይሻላል አይደል? ቴስት አድርጌ ብቻ ነገራችሁና ተቃላችሁ ትንሽ እና ፖስት ጄኔት እና ብዙም አልነቃውም። ይመስላል ከበላሁ በኋላ አብራችኋለሁ። ትንሽ ኢነርጂ ላገኝና በደንብ እነግራችኋለሁ ስለ ቤቱ፣ ስለ እቃው፣ ስለ እንዴት እንደገዛው እያንዳንዱ ነገሮች ምናምን ዋጋዎች የማስታወሳቸው ምናምን አብራቼ እነግራችኋለሁ። እሺ ፋሚሊ የተከራየሁት ቤት ይሄን ይመስላል። ያው አሁን ምግብ በልቻለሁ፣ ቡናም ጠጥቻለሁ። እየበላሁ ከማውራችሁ ጨርሼ ላውራችሁ ብዬ አስቤ ነው። እና ይሄንን ቤት እየተከራየሁት በቅርብ ጊዜ ነው እንደነገርኳችሁ። ስገባ እዚህ ሻንጣ ብቻ ይዤ ነው የገባሁት። ሻንጣና ብርድ ልብስ ይዤ ነው የገባሁት። ብርድ ልብስ እና ፎጣ ነገር ይዤ ጋቢ ለምን የሚባል አለ እሱን ይዤ ነው የገባሁት። የመጀመሪያ ቀን ስመጣ ማለት ነው ብርድ ልብሱን ያነጠፍኩት። ብርድ ልብሱን አንጥፌ ፎጣውን ለብሼ ነው የተኛሁት። ፍራሽ እንኳን አልነበረኝም። ከዛ በኋላ ቀስ እያልኩኝ ፍራሽ ገዛው። ከዛ አይ ቲንክ ፍራሽ ላይ 2 ሳምንት ምናምን አልተኛውም፣ እንደዛ ተኛው። ከዛ ደግሞ ቁምሳጥን እንደምታዩት ይሄ ምናምን አልነበረም። ከባለቤቱ ጋር ተነጋግረን ነበር ከአከራዮቹ ጋር ቁምሳጥን ታስገባላችሁ ተባብለን እሺ ብላኝ ነበር። ከዛ ትንሽ ዘግተው ነው ያስገቡት። ያው የሚሰራው እንትን ታሽጎበት አይ ቲንክ ታሽጎበት መሰለኝ ኦርደር ካረጉ በኋላ ታሽጎበት እና ትንሽ ቆየ። እዛ ጋር ነበር ፍራሽ፣ እዛች ጋር ፍራሽ አንጥፌ ነበር ብተኛው። የመጀመሪያ ቀን ግን ስመጣ ሳሎን የተኛሁት፣ ምክንያቱም ባዶ ስለነበር ምንም ስለሌለ ፈራው፣ አይ ቲንክ ፈራው መሰለኝ እና ሳሎን የተኛሁት። ከዛ ፍራሽ ስገዛ ነው ወደዚህ ወደ ዋናው መኝታ ቤት መጥቼ እዚህ መተኛት የጀመርኩት። ከዛ በኋላ ደግሞ ያው ፍራሹ ላይ መተኛት ጀመር። ከመሬት ወደ ፍራሽ ብርድ ልብስ አንጥፎ ከመተኛት ወደ ፍራሽ ተኛው። ለምንድን ነው እንደዛ ያደረግኩት የሚለውን ደግሞ ነግራችኋለሁ። እያወራሁ በዛውም እንዴት እንደነበረ ሂደቱን ነግራችሁና ከዛ በኋላ ደግሞ ለምን እንደዛ አደረግኩ የሚለውን በዛውም ነግራችኋለሁ። ከዛ ከፍራሽ ቀጥሎ የገዛሁት የቤት እቃ አንዳንድ እቃዎችን ቤዚክ የሚባሉ ነገሮችን ስገባም ገዝቼ ነበር። ለምሳሌ እንደ ቢላ፣ መክተፊያ እና ደግሞ የድስት አልነበረኝም። እውነት ለመናገር መጥበሻ ራሱ የተወሰነ ቀን አልነበረኝም፣ 2-3 ቀን አልነበረኝም። ከዛ በኋላ መጥበሻ አንድ ምናምን ገዛው። ከዛ በኋላ የተወሰነ የኪችን እቃዎችን መጠጫ አንድ ከቤት የነበረኝ የራሴ ነበር፣ እሱን ይዤ መጣ። ብርጭቆ ብቻ የውሃ መጠጫ እሱን ገዝቻለሁ። ሌላ ነገር በቃ ምንም አልገዛም። ሳህን 5 ገዝቻለሁ አስታውሳለሁ። በቃ ጥቃቅን የሚባሉ የኪችን ቤዚክ የሚባሉ ለመመገቢያ ለማብሰያ የሚሆኑ ነገሮችን ኦቭን፣ ትንሿች እንደ ኦቭንም እንደ ስቶቭ የምትሆኗለቻ ቅድም ያሞኩበት ያሳያችሁ እሱን ገዝቼ ነበር መጀመሪያ የመጣሁት። ከላይ አበስልበታለሁ፣ ከስር ደግሞ እንደ ኦቨን እጠቀምበታለሁ። ለሁለቱም ስለሚጠቅመኝ ብዬ ነው። አሁን ስቶቭ ብቻ ከገዛው ማብሰል ነው እንጂ እንደ ኦቨን አልጠቀምበትም። ግን ይሄኛውን ግን ከገዛው ከስርም እንደ ቤክ እንደማድረግ የምጠቀምበታለሁ፣ ከስር ማበስልበታለሁ፣ ከላይ ማበስልበታለሁ። ያ ትልቁን ኦቨን ለመግዛት ደግሞ ገና ነበር። ገና ስገባ ባዶ ቤት ነው እንደነገርኳቸው የገባሁት። በጣም ብዙ ነገር ይቀረኛል ስቲል። በጣም ብዙ ያልተገዙ ነገሮች አሉ በነገራችን ላይ ብዙ ነገር ይቀረኛል ስቲል። ግን እንዴት እንደገባው ያው ላስረዳችሁ ብዬ ነው። ከዛ ቀጣይ ደግሞ የገዛሁት ምንድን ነው ሶፋ የገዛሁት ማለት ነው። ልክ እዚህ ቤት እንደገባው ማለት ቪዲዮ ሰራው ለሰብስክራይበሮቼ የእንግሊዝኛ ቻናል ላይ ማለት ነው። ከቤት ሙቭ አውት አድርጌያለሁ ከፋሚሊ ቤት እና ባዶ ቤት ገብቻለሁ። የተለያዩ ካምፓኒዎች ካላችሁ ከኔ ጋር ፕሮሞሽን ማሰራት የምትፈልጉ ከኔ ጋር መስራት የምትፈልጉ ሰው ግለሰብም ካላችሁ ሰፖርት ማድረግ ለሚፈልግ ኦፕን ነኝ ምናምን ብዬ ቪዲዮ ሰራው። የዛኑ ቀን ማታውን ብዬ በለቀኩ ቪዲዮ በለቀኩት ማታ ኖርማሊ ማታ ነው የምለቀው። እንደዛ በለቀኩት በዛኑ ዕለት ኢሜል ደረሰኝና ከሰብስክራይበሮቼ ሶፋ ምናምን ለመግዛት እኛ ፈቃደኛ እናለኝ። ከዛ የሶፋ እንደገና ደግሞ ቫኪዩም ይሄ ቫኪዩም መሬት ማጽጃ ማሽኗ ማለት ነው እሱ። ከዛ ደግሞ ሌላ ምንድነው የጁስ መፍጫ እሱን በሰብስክራይበር ገንዘብ ነው የገዛሁት። ከዛ ደግሞ አልጋ ደግሞ ያው ጊዜ ትንሽ ፈጅቶ ነበር። ከዛ ደግሞ አልጋ ኦርደር አደረግኩኝ። ከዛ አልጋውና ቁምሳጥኑ በግርማችሁ እኩል ነው የመጣው። ቁምሳጥኑን እኔ አይደለሁም እንደነገርኳችሁ አከራዮቹ ናቸው። ከዛ ደግሞ አልጋው ደግሞ በሰብስክራይበር ገንዘብ ነው፣ በእነሱ ስጦታ ነው፣ የሰብስክራይበር ስጦታ ነው። አክቹዋሊ እንደ ስጦታ ነው ጊፍት ነው ብለው የሰጡኝ። ሰብስክራይበሮች ጊፍት በሰጡኝ ነው ሶፋ የገዛሁት አልጋም የገዛሁት እላቸዋለሁ። ከዛ ደግሞ ቀጣይ ምንጣፍ አክቹዋሊ ለሶፋ ልገዛ ብዬ ወጣሁና የ1500 ኖርማሊ 1500 ምናምን የሚሸጠውን ምንጣፍ 3000 ነው የሸጠልኝ። ከዛ በኋላ ከሲስተር ጋር እያወራን
ምንጣፍ እኮ ገዛው ምናምን ብዬ ምን አይነት ስትለኝ ፎቶን ስልክላት ስንት ገዛሽ ስትለኝ ስነግራት ዋጋው እንደዚህ አይደለም ይሄ 1,500 ነው አለችኝ። እኔ ደግሞ የገዛው 3,000 ነው። በ3,000 ለምንጣፍ ይገዛልሽ ነበር ስትለኝ ችግር የለውም እስኪ ለመኝታ ቤት አልገዛውም ለኦፊስ አልገዛውም እፈልጋለሁ ስለዚህ ሌላ 2 እገዛለሁ ምናምን ብያት አንቺ ትወስጂኛለሽ ብያት እሷ ወሰደችኝ እና ሌላ ቦታ አክቹዋሊ 1,500 አላገኘንም ግን ብዙም አይደለም የጨመረው 100 ብር ጨምሮ 1,600 በ3,200 2 ምንጣፍ ገዛው ማለት ነው። ከዛ በጣም የገረመኝ ከዛ በኋላ እንዲህ ማድረግ ጀመርኩኝ። ኦኬ የሚገዛቸውን ዋጋዎች እንዳለ የእቃ ዋጋዎች እንዳለ ቪዲዮ መስራት እንዳለብኝ እና ደግሞ ለሰዎች ለማያውቁትም እንዳይሸወዱ በዛ ላይ ደግሞ ውጭ ያሉት አይዲያ የላቸውም እዚህም ደግሞ ቤት መከራየት ፈልገው ለሚፈሩ እቃ ሲገዙ እስካም እንዳይደረጉ ምናምን ለቪዲዮ አልሰራም ብዬ ቪዲዮ መስራት ጀመርኩኝ። ስለ ዋጋ አክቹዋሊ ያሳየ ነበር ግን ዋጋ ብዙም ሜንሽን አላደርግም ነበር። እንደዛ ማድረግ ጀመርኩኝ። ከዛ ደግሞ ምንድን የገዛሁት ከዛ በኋላ ኦኬ የኦፊስ ወንበር አልገዛም የኦፊስ ጠረጴዛ ከዛ ደግሞ የራስጌ ጠረጴዛ እንደዛ ቀስ ቀስ እያደረኩኝ ብቻ ግን ማለት ነው እንትን እያሟላው ነው። አሁንም ስቲል በጣም ብዙ እቃዎች ይቀራሉ። እንደማለት ፈልጌ ነው መከራየት ፈልጋችሁ እቃ ከሌላችሁ አትፍሩ። እኔ ፐርፐዝሊ ነው ባዶ ቤት የገባሁት በነገራችን ላይ እንጂ ከፋሚሊ ጋር ስለምኖር እቃ መጀመሪያ ገዝቼ ቀስ በቀስ ገዝቼ ከዛ በኋላ ደግሞ እቃ ፉል ሳርግ ልክ እንደ ማንኛውም ሰው መከራየት ይችል ነበር። አሁን ብዙ ጊዜ ሰው ከፋሚሊ ቤት ሊወጣ ሲያስብ ወይ በአንድ ይገዛል ወይ ደግሞ ቀስቀስ እያለ እየገዛ አጠራቅሞ ይወጣል። ኖርማሊ እኔ ባዶ ቤት መግባት የፈለጉት ለሰውም ማስተማሪያ እንዲሆን ነው። ቪዲዮ እየሰራው ከቀስቀስ እያደረኩ አንዳንድ እያሟላው ሙሉ እስኪሆን ድረስ አሳያቸዋለሁ ብዬ ነው። አሁን አልሐምዱሊላ አብዛኛውን ተሟልቷል። ግን ስቲል በጣም ብዙ ነገሮች ይቀሩኛል። የልብስ ማጠቢያ ማሽን አልገዛውም። ኦቨን ትልቁን አልገዛውም። በጣም ኢምፖርታንት ደግሞ ፍሪጅ ራሱ አልገዛውም። ፍሬሽ ነው ምግብ ነው በላ ብዙ ማቆየት አልችልም። ያ እንደዚህ አይነት ነገሮችን ነው የምጠቀመው። ይህን ይመስላል። እንዴት አያችሁ እስኪ ንገሩኝ። ውጭ ያላችሁ እንደገና ደግሞ ኢትዮጵያ ውስጥ ያላችሁ ተከራይቶ ለመውጣት ትፈራላችሁ? በእርግጥ ውጭ ያላችሁ አብዛኞቻችሁ ከፋሚሊ ጋር ናችሁ ማለት ይከብደኛል። ብቻችሁን የብቻ ኑሮ ነው የምትኖሩት። ግን ኢትዮጵያ ውስጥ ግን አሁን ወጣት ሆኖ ተከራይቶ ለመውጣት ትንሽ ሰው ይፈራል እና ለዛ ነው ይህን ቪዲዮ የሰራሁት። እኔ ደግሞ ኖርማሊ ለስራ ስላልተመቸኝ ነው ተከራይቼ የወጣሁት። ቤት ሲሆን አንዳንዴ አሁን ለምሳሌ ጸጥ ተብሎ መሰራት ያለበትን ቪዲዮ ከሰራው አንዴ ጸጠሉ ምናምን ማለት አይቀርም ኤዲት ሳደርግ ብቻ ግን የሆነ እነሱን ሞር እየተጫንኳቸው ነው። እነሱ ቤተሰብ ፋሚሊ እንኳን በጣም ምርጥ ፋሚሊ ነው ያለኝ። ዝም በሉ ካልኳቸው ዝም ይሉልኛል። አንዴ ቆይ ስላቸው በቃ በጣም ሰፖርቲቭ ናቸው እና በጣም አስቸግራቸዋለሁ። እነሱንም ግን በጣም የማመሰግነው ፋሚሊዎችንም ስለታገሱኝ። ከዛ ግን አይ ቲንክ ተከራይቼ መውጣትም አለብኝ ቪዲዮን መቀጠል አለብኝ ብዬ አስቤ ነው። ቲክቶክ ምናምንም ከፍቻለሁ። ቲክቶክ አለኝ፣ ፌስቡክ አለኝ። ፈቲ ቪሎግ የሚል በአማርኛ ጀምሬያለሁ። በእንግሊዝኛ ቢኖረኝም በአማርኛ ደግሞ ለአማርኛ ተከታዮቼ ብዬ ቲክቶክ ከፍቻለሁ። ፌስቡክ አለ፣ ኢንስታግራም አለ። ኢንስታግራም ላይ እንኳን ብዙም አይደለም። ቲክቶክ እና ፌስቡክ ላይ ግን ብዙ ነገር እያስተማርኩበት ነው። ካላያችሁት እሱን ገብታችሁ ቼክ አድርጉት። ስለ ቢዝነስ፣ ስለ ስራ፣ ሰው እንዴት መስራት እንዳለበት፣ ስራ እንዴት መጀመር እንዳለባችሁ፣ እቃ ስገዛ ስለ እቃ ዋጋ በጣም ብዙ ኢንፎርሜሽን ስለምሰጥ እሱንም ገብታችሁ ቼክ አድርጉት። በሚቀጥለው ደግሞ ሆፕፉሊ ስለ ዩቱብ ጠይቃችሁኛል። ዩቱብ ለመስራት እየፈለጋችሁ የልጅ እናት ሆናችሁ በጣም ቢዚ ሆናችሁ የተቸገራችሁ ምናምን እንዴት መስራት እንዳለባችሁ ዩቱብ እንዴት መጀመር እንዳለባችሁ የራሴንም ኤክስፒሪየንስ ሼር አደርጋለሁ። እናንተም እንዴት መጀመር እንዳለባችሁ ሶሻል ሚዲያ ላይ እንዴት ገንዘብ ሜክ ማድረግ እንዳለባችሁ አንድ ቪዲዮ ደግሞ ሰራላችኋለሁ። ቀጣይ ቪዲዮ እሱ ነው የሚሆነው። ግን ሌላ ጥያቄዎች ካላችሁ ኮመንት ላይ ጠይቁኝ። ማወቅ የምትፈልጉት ካለ እንደገና ደግሞ ዋን ቱ ዋን እንደዚህ ከኔ ጋር ማለት ከአንድ ሰው ጋር እንደዚህ ቪዲዮ ምናምን ሳይሆን ዋን ቱ ዋን ሆነን እናንተ አንድ ሰው እና እኔ ሆነን ኮንሰልት እንዳደረጋችሁ የምትፈልጉ በተለያየ ነገር እንዳማከራችሁ የምትፈልጉ ደግሞ ኮንታክት አድርጉን በኢሜይል ፈቲያ ሸምሱ 12@gmail.com ይላል እዚች ጋር ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛ ኮንታክት ብታደረጉኝ ውጭም ብትኖሩ አገር ውስጥ ብትሆኑ አማከራችኋለሁ። ግን አስከፍላለሁ ጋይስ ሳማከር አስከፍላለሁ። ኖርማሊ ቪዲዮ የሰራቸው ብዙ አሉ ቲክቶክ ላይ እና ፌስቡክ ላይ ማየት ትችላላችሁ። ግን በማንኛውም ችግር ላይ ጭንቀት ላይ የተለያየ ነገር ላይ አይዲያ የምትፈልጉ ከሆነ ሀሳብ የምትፈልጉ ከሆነ የኔን እገዛ የምትፈልጉ ከሆነ አማክራችኋለሁ። ያው ለኢትዮጵያ ተከታዮቼ አስተያየት አደርግላችኋለሁ። ለእናንተ ቀንስ ያለ ዋጋ አደርግላችኋለሁ። ምክንያቱም ለውጭ ዜጎች ለእንግሊዝኛው ቻናል ላይ ማስከፍለው እንትን አለ ገንዘብ አለ። በእሱ ደረጃ አላስከፍላችሁም። ለኢትዮጵያ ፎሎወሮቼ እንትን አስተያየት አደርግላችኋለሁ። ጋይስ እንግዲህ ቤቴን ይህን ይመስላል። በትንሹም ቢሆን ቤቴን አሳይቻችኋለሁ። እንዴት እቃ እንዳሟላው ምናምን አሳይቻችኋለሁ። ኤኒዌይስ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማሉ ሰው ብላችሁ ካሰባችሁ ሼር በማድረግ አስተያየት ካላችሁ ኮመንት ላይ በመተው አበረታቱኝ። ምክንያቱም በአማርኛ ቻናል የከፈትኩት በራሳችሁ ጥያቄ መሰረት ነው። በተደጋጋሚ ላይቭ ላይ ስገባ አማርኛ ክፈቺ ለምንድን ነው እንግሊዝኛ ብቻ ዩቱብ ያለች ስላላችሁኝ በራሳችሁ ጥያቄ መሰረት ስለሆነ የከፈትኩት እያበረታታችሁኝ። ምክንያቱም ላይክ ማታደርጉ ከሆነ ሰፖርት ማታደርጉኝ ከሆነ ለእኔ ጊዜ በጣም
ገንዘብ ነው ብዬ ስለማስብ እዚህ ላይ ስፔንድ ከማድረገው ይሄን ትቼ እንግሊዝኛው ላይ ብሰራ ሞር ገንዘብ ሜክ ማድረግ እችላለሁ። ስለዚህ ሌሎችንም ስራዎች መስራት እችላለሁ። ይሄኛው ከኔ ብዙ መማር የምትችሉት ነገር አለ ብዬ ስላሰብኩ ነው ስለመጣው። ሰፖርት ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ጊዜ ሰዎች ቪዲዮ ያሉ ግን ሰብስክራይብ ማድረግ ይረሳሉ። ስለዚህ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እንደነገርኳችሁ ስለ ዩቱብ ይዤላችሁ እመጣለሁ። ሌላ ምን ልሰራላችሁ የምትፈልጉ ከሆነ ኮመንት ላይ አስቀምጡ። ላይቭ ደግሞ ኖርማሊ ማለት ነው እንትን ላይ ቲክቶክ ላይ ቅዳሜና ሮብ እገባለሁ። ያ ሮብ ላረገው አስቤያለሁ። ማለት በሳምንት 2 ቅዳሜና ሮብና ቅዳሜ ነበር የምገባው። አሁን ግን ጊዜ በጣም እያጠረኝ ስለሆነ በሳምንት 1 ሮብ አድርገዋለሁ። ይህን ይመስላል ጋይስ። እወዳችኋለሁ። ባይ